የምድራችን እጅግ አስፈሪዋ ሀገር ሰሜን ኮሪያ ውስጥ መጽሐፍ ቅዱስ በመገኘቱ የ2 ዓመት ሕፃን በዕድሜ ልክ እስራት ተቀጣ። ሰሜን ኮሪያ በርካታ አስገራሚ የክልከላ ሕጎች ካሏቸው ሀገራት ውስጥ ትመደባለች። በሌሎች የዓለም ሀገራት የሰብአዊ መብት እስከመሆን የደረሱት እነዚህ ነጻነቶች የሀገሪቱን የመጨረሻ ቅጣት ወይም ሞት ያስፈርዳሉ። ከሰሞኑ ከወደ ሰሜን ኮሪያ አንድ አስደንጋጭ ክስተት ተሰምቷል። በዓለማችን እጅግ ዝግ በሆነችው ሰሜን ኮሪያ ውስጥ በአንድ ቤተሰብ ቤት ውስጥ መጽሐፍ ቅዱስ ተገኝቶ በመያዙ ምክንያት ገና የ2 ዓመት ዕድሜ ያለው ሕፃን ከወላጆቹ ጋር የዕድሜ ልክ እስራት ተፈርዶበታል። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው ዓመታዊ የሃይማኖት ነጻነት ሪፖርት ላይ እንደተመለከተው ይህ አሰቃቂ ድርጊት የተፈጸመው እንደ አውሮፓውያኑ አቆጣጠር በ2009 ቢሆንም በሀገሪቱ ያለውን የከፋ የሰብአዊ መብት ጥሰት ለማሳየት አሁን በሪፖርቱ ላይ ተካቷል። ገና ቃላትን መጥራት ያልጀመረው ይህ ሕፃንና ወላጆቹ ለቀሪው ሕይወታቸው ወደ አሰቃቂው የፖለቲካ እስር ቤት የተላኩት የመንግስት የደህንነት ኃይሎች በቤታቸው ውስጥ መንፈሳዊ መጻሕፍት በማግኘታቸው ብቻ ነው። በሰሜን ኮሪያ መጽሐፍ ቅዱስ መያዝ ወይም ክርስትናን መከተል እንደ ከባድ ወንጀል የሚቆጠር ሲሆን በአሁኑ ወቅት ከ50 ሺህ እስከ 70 ሺህ የሚደርሱ ክርስቲያኖች በእምነታቸው ምክንያት ብቻ በእስር ላይ እንደሚገኙ ይገመታል። እነዚህ እስር ቤቶች ለሰው ልጅ የማይመጡንና እጅግ አሰቃቂ የሚባሉ ናቸው። እስረኞች ምንም አይነት የሕግ ክርክርና የፍርድ ቤት ዋስትና ሳይኖራቸው ለከባድ የጉልበት ስራ፣ ለረሃብና ለተለያዩ አካላዊ ስቃዮች ይዳረጋሉ ተብሏል። የሰሜን ኮሪያ መንግስት ማናቸውንም መንፈሳዊ እምነቶች ለስርዓቱ ታማኝነትን የሚያጎድሉ አደገኛ አስተሳሰቦች አድርጎ ስለሚመለከታቸው ሕፃናትን ሳይቀር ለእንዲህ አይነት የከፋ ስቃይ እየዳረገ ይገኛል ነው የተባለው። ይህ ሁኔታ በሀገሪቱ ውስጥ የማመንና የማሰብ ነጻነት ምን ያህል በጭካኔ እንደሚታፈን ለዓለም ዳግም ያሳበቀ ክስተት ሆኗል። የዚች ሀገር አስገራሚ ክልከላዎች በርካታ ናቸው። የስልክና የኢንተርኔት አጠቃቀም ላይ፣ የሙዚቃና የፊልሞችን ማዳመጥና መመልከት ስለሚቻልበት መንገድ፣ ስለ አለባበስና የፀጉር ቁርጥ፣ የስም አወጣጥ፣ ከቦታ ቦታ መንቀሳቀስ ላይ የተደነገጉት ሕጎችና የተቀመጡት ክልከላዎች እንዲሁም ሕጉን የተላለፉ ሰዎች የሚጠብቃቸው ቅጣት በሌሎች የዓለም ሀገራት ለሚኖሩ ሰዎች በድንቃ ድንቅ ዜናነት የሚነገሩ ናቸው። የኪነ ጥበብ ውጤቶች ሰሜን ኮሪያ አስገራሚ ሕጎች አንዱ የውጭ ሀገራት ፊልሞችና ሙዚቃዎች ላይ ያለው ክልከላ አንዱ ነው። የሰሜን ኮሪያ ባለሙያዎች ካዘጋጇቸው ሀገር በቀል የጥበብ ስራዎች ውጭ የሌሎች የዓለም ሀገራትን ሙዚቃም ሆነ ፊልም መመልከት ወንጀል ነው። ሰሜን ኮሪያውያን ይህንን በሕግ የማይፈቀድ ወንጀል ፈጽመው ከተገኙ የሌሎች ሀገራትን ፊልሞችና ድራማዎችን ሲመለከቱ፣ ሙዚቃዎችን ሲያደምጡ፣ የሙዚቃ ቪዲዮዎችን ሲያዩ ከተገኙ እስከ ሞት የሚደርስ ቅጣት ይጠብቃቸዋል። ሙዚቃዎቹና ፊልሞቹ የጃፓን፣ የአሜሪካና የደቡብ ኮሪያ ከሆኑ ቅጣቱን ከፍ ያደርገዋል። ከ15 ዓመት እስራት የሚጀምረው ቅጣቱ የሞት ቅጣት ድረስ ይራዘማል። ፊልሞችን ማከማቸት ወይም በርከት ያሉ ፊልሞችን ይዞ መገኘት ከመመልከት የከፋ ቅጣት የሚያስከትል ህገወጥ ተግባር ነው። ከተጠቀሱት ሀገራት ውጭ ያሉ ለምሳሌ የህንድ ፊልሞችን መመልከት እስራት ብቻ ሊያስቀጣ ይችላል። ቢቢሲ የዓይን እማኞችን ጠቅሶ እንደዘገበው አንድ ሰሜን ኮሪያዊ የደቡብ ኮሪያ ድራማ በመመልከቱ ምክንያት በሞት ተቀጥቷል። ቅጣቱ ሲፈጸም የአካባቢው ነዋሪዎች በአካል ተገኝተው እንዲመለከቱ መገደዱን በወቅቱ የ11 ዓመት ታዳጊ የነበረችው የዓይን እማኝ ትናገራለች። በሀገሪቱ ህግ መሰረት ፊልሞቹን በመመልከታቸው ተጠያቂ የሚሆኑት የድርጊቱ ፈጻሚዎች ብቻ አይደሉም። ወንጀል ፈጻሚው በቤተሰብ ቁጥጥር ውስጥ ያለ ታዳጊ ከሆነ ቤተሰቦቹን በህግ ተጠያቂ ይሆናሉ። የድርጊቱ ፈጻሚ ተቀጣሪ የሆነ እንደሆነ ደግሞ አሰሪዎቹ በቀጠሩት ሰው ድርጊት የሚጠየቁ ይሆናል። የቴሌቪዥን ፕሮግራሞች ከሙዚቃና ፊልሞች በተጨማሪ ከተጠቀሱት ሀገራት የሚተላለፉ የቴሌቪዥን ፕሮግራሞችን ወይም ዜና ወይም ሌሎች መዝናኛዎችን መከታተልም በህግ የተከለከሉ የወንጀል ድርጊቶች ውስጥ ይመደባል። አንድ ሀገሩ ላይ የሚኖር ሰሜን ኮሪያዊ 3 በመንግስት የሚተዳደሩ የቴሌቪዥን ጣቢያዎችን እንዲታደም የሚፈቀድለት ሲሆን ተጨማሪ የመረጃ ወይም የመዝናኛ አማራጮችን ከፈለገ የመንግስትን ቅጣት ለመጋፈጥ መቁረጥን ይጠይቀዋል። ልዩ ልዩ ሙያዎች ዜጎች የት መኖር እና በምን ሙያ መሰማራት እንዳለባቸው የሚወሰነው በመንግስት ብቻ ነው። እንቅስቃሴ ከሰሜን ኮሪያ ወደ ሌላ ሀገር ያለ ፈቃድ መንቀሳቀስ ክልክል ነው። ክልከላውን የተላለፈ ግለሰብም ከባድ ቅጣት ይጠብቀዋል።
ቱሪስቶች ሀገሪቱን ለመጎብኘት የሚመጡ ቱሪስቶች የኮሪያን ምድር ሲረግጡ ስልክና ኮምፒውተራቸውን ለመንግስት አስረክበው ወደ መጡበት ሲመለሱ መልሰው የሚረከቡበት አሰራር አለ። የሀገሪቱ ፕሬዝዳንት የሰሜን ኮሪያን ፕሬዝዳንት ቤተሰብ ክብር የሚነካ ማንኛውም ድርጊት ወንጀል ነው። ፕሬዝዳንቱ በሚናገሩበት ስብሰባ መሃል መተኛት ወይም ማሸለብ ወንጀል ነው። መኪና መንዳት ሴቶች መኪና መንዳት አይችሉም። ሴቶች መኪናም አይነዱም እንጂ የትራፊክ ፖሊስ ሆነው ማገልገል ይችላሉ። የፀጉር ቁርጥ ለሴቶችና ለወንዶች የፀጉር አቆራረጥ ዘዴዎች በመንግስት ቀርበዋል። መንግስት ካዘጋጃቸው ከ10 በላይ ቁርጦች ውስጥ መርጦ ፀጉርን ማሳመር ይቻላል እንጂ አዲስ ዘዬ ፈጥሮ ራስን ለማሳመር መጣር አይፈቀድም። ጂንስ ሰማያዊ ቀለም ያለው ጂንስ መልበስ አይፈቀድም። የዚህ ምክንያት ደግሞ ጂንስ የምዕራባውያን አስተሳሰብ ነው በሚል እምነት ነው። አስገራሚው ነገር የጂንሱ ቀለም ሰማያዊ ካልሆነ መልበስ መፈቀዱ ነው። አጭር ቀሚስ ሴቶች አጭር ቀሚስ ከለበሱ ሰውነታቸው እንዳይታይ ሌላ ልብስ ወይም ታይት መደረብ ይጠበቅባቸዋል። ስም ማንኛውም ኮሪያዊ በፕሬዝዳንቱ ስም መጠራት አይችልም። ለራሱም ሆነ ለልጁ ኪም ጆንግ ኡን በሚል መጠሪያ መገልገል ክልክል ነው። ይህ ሕግ ከመውጣቱ በፊት ስያሜውን የተጠቀሙ ግለሰቦች ስማቸውን እንዲያስቀይሩ ሕግ ወጥቷል። Noodles or the sweetness of melons. Some aides describe how he orders late-night snacks, steamed dumplings, or roast involves grand military parades or archival shots of his grandfather. His collection of sunglasses is said to fill a whole cabinet.